ለምን ላይ ችግር አለ? እየሩስ ነው ጥፋተኛ። እሺ ራቅ ብለሽ አውሪ። ባርቅ ምንም አታመጣም። ያው ለራስህ ብዬ ነው የመጣሁት። ራቅ ብለሽ አውሪ። እንዴ ራቅ ብለሽ አውሪ። ላንተ ብዬ እኮ ነው እዚህ ድረስ የመጣሁት። አልፈልግም። በቃ አትምጪ ወደዚህ። ወደዛ ራቅ ብለሽ አውሪ። ምን ነው የሚያገፋትር? አንተ ያውልህ ግቢው ላ ማለት ነው አጠገብ ለአጠገብ ነበርን አይደል? ግቢ ወንዶች ሲገባ አይቻለው እያልኩ እኮ ነው። አይሰማህም እንዴ? የእሷ ጥፋት ነው እንዴ? ሩም ላይ የጠራት እሱ ነው እንዴ? መጠራት ፈልጋ ግን አንተ ለምን ታውቃለህ? እሷ ድፍረት አግኝታ ብሩክ ጋር ሄዳ እንደዛ አይነት ቪዲዮ የሰራችው ሰርታለች ነው አይደለም? ነው የሰራችው። ታስታውሺኝ? እሺ አውቀይ የሰራችው ምን አይነት ሴት ልትሆን ነው? ይሄንን ማሰብ አይለብህም? ምንም አታውቅም። ለምን ይሄኛውን ነገር እኔ ጋር ለምን ታነሽ? አንተ ይኸውልህ አዋዋል እየተበላሸ ነው። በሷ ምክንያት ሱስ ውስጥ ልትገባ እንደሆነ ስለደረስንበት ነው። እኔ ራሴን ማክሶኒ በብሩክ አትፍረድ። ረዱ ምን መሰለሽ ጓደኛዋ ነሽ። እኔ ላውራና ማለት ነው በብሩክ ብቻ መፍረድ የለብህም። በጣም ነው የሚያናደው። ልጁ እሱ እንዳልሆነ ይታወቃል። አብረሃት ስለሆንክ ብቻ የምታውቃት ስለሚመስልክ ነው። ገብቶሃል? አብረሃት ስላለክ ወይ አብረሃት ስለኖርክ አይደለም። እኔ ካንቺ ምንም ቢሆን እኔ ቀርባታለሁ። ታውቂያለሽ፣ ግን አታውቃት። እንደዚህ ታሪያለች። እሷ መጥፎ ባህሪ ነው። ለምን ሚዲያ ላይ ይወጣል? በቃ አላስፈላጊ ነገር ነው። ሚዲያ ላይ እሷ ዘርግፋ ወጥተዋለች። ተናድጃለሁ። ልክ አይደለም እያልኩ ነው። እንደገና እኔም መጥቼ በዚህ በኩል ሌላ ነገር ማድረግ የለብኝም። ለምን ከዚህ ጊዜ በኋላ ለምን ልነግር ተጠሽ? ለምን እስካሁን ስለሳዘንኩኝ ወንድሞች ስላሉኝ ስለሷ ክፉ ነገርም ለወራ አይደለም የመጣሁት። ባለፈው የመጣሁት ከሷ በላይ ልጄ ስለሚያሳስበኝ ማንም ተነስቶ የኔ ልጅ ነው የሚለውን ነገር ለማውጣት እናንተ ማስጨንቃችሁኝ ነው የመጣሁት። አሁን እንደገና መተን እሷ እንደዚህ ነበረች፣ አንተ ሐዋሳ ብሄድክበት እንደዚህ ምናምን የሚለው ነገር ማስረጃ አለኝ። እኔ በአይኔ በብረቱ ፔኒሶንም ስገባ አይቻታለሁ። ፎቶም አለኝ። ያው ልክ በአይኔ በብረቱ ማለት ነው ስገባ አይቻታለሁ ፔኒሶን። ከዚህ በላይ ደግሞ ምንም ልልክ አልችልም። እኔ ወንድሞች ስላሉኝ አሳዝነኸኝ እንጂ ለሌላ ጉዳይ አይደለም እዚህ ጋር የተገኘሁት። እሺ ቦታዬ ሆኖ አይደለም የተገኘሁት። የመጣሁት እዚህ ጋር ጤነኛ አይደለም። ተረጋጊ ነኝ። ሴት ላይ ግን መሰንዘር አልነበረብህም። እሺ በቃ ራሷ ነች እንደዚህ ያወራችው። አንተም ተወኝ በቃ አንተ ተረጋጋኝ። ሰላም የኃይሌ ፋም ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኛ አለን ፈጣሪ ተመሰገነው። ያው የሰሞኑ ጉዳይ እንደምታውቁት ነው። አዲስ ነገር ተፈጥሯል። ይሄም ደግሞ ልጅቷ በፊት ጥሩ ባህሪ እንዳልነበራት ሮቤል ጋር በነበራቸው ሪሌሽንሺፕ በጣም ደስ የማይል ነገር የሚያሰማን የቅርብ ጓደኛዋ እኔም እምለዋለኝ ብላ ትመጣለች። ዛሬ ሮቤልም ጋር ደውለናል፣ ጓደኛዋም ጋር ረዴት ጋር ደውለናል። ስለዚህ ሁለታችሁ ይመጣሉ የሚሉትን አብረን እንሰማለን። ካሜራ አልፈልግም እያለ ነበረ፣ እንደምን ለማስገባት እንሞክራለን። በቃ ኖርማል። እሷ እያደረገች ያለችው ነገር በጣም የሚደብር ነገር ነው። እኔ እሷ ላይ ነው እየፈረኩ ያለሁት። አለች ጓደኛዋም ያው ዛሬ ደውለንላታል፣ ትመጣለች። ሀይሚ እንድትጎዳ ደግሞ አንፈልግም እኛ። ለእሷ ነው የቆምነው። ሀይሚ ማለት እህታችን ነች። ጋርዶቿን ታውቂያለሽ። ሀይሚ ሴት ስለሆነች ነው ማለት በቃ ምንም አታመጣም ነው። በጣም ያናዳል እኮ ሩም ይዘህ ከሌላ ሴት ልጅ ጋር ከሀይሚ ጋር ስንት ነገር እያሳለፋችሁ ሩም ይዘህ ማናገር ምን ንቀት ነው ወይስ ሌላ ዓላማ አለ? በጣም ይደብራል። በዛ ላይ ባለትዳር የሆነች ልጅ ትዳሯን ትታ ሄደች ልጅ እንዴት እንደሆነ ግራ ይገባኛልና ሮቤል ጋር ደውለናል። እየመጣ ነው፣ እንጠብቀዋለን። እስከሚመጣ እንጠብቀዋለን። እንግዲህ ቤተሰቦች እየመጣ ነው፣ በዛ በኩል እየመጣ ነው። ያለው ነገር ለማስረዳት እንሞክራለን። ካሜራ አልፈልግም ብሏልና ካሜራ ይዘን ነው የጠበቅን። አይ ፍላጎት ስለሌለ ብዬ ነው፣ በቃ ልጫነ ብዬ ነው። እና ያው ምን መሰለህ ከማውራት በፊት አንድ ነገር ሞር ባይኖር አሪፍ ነው ካሜራ አሁንም ቢሆን እንጂ ሆነ ኦሬዲ ያለውን ነገር ታውቃለህ። ሩም ላይ ምናምን ያለውን ነገር አይተሃል እኮ። ሩም ላይ አሁን እያወራው ነበርና በጣም አናዶኛል። አንተ እኔ እንደዚህ ውጭ ሆኜ የተናደድኩት አንተ የልጅቷ ባለቤት ሆነ እንደማያናድድ እኔ መናደድ ሳይሆን አሁን ምን አለ መሰለህ አሁን እዛ ላይ እንደገና አሁን ወሬ እንትን እያልን ስንመጣ ጥሩ አይደለም። እኔ አሁን ነገራቶች እንዲረጋጉ ነው የምፈልገው ምናምን እና በቻልኩ ያቅም አሁን ይሄ ካሜራ መኖሩ ልክ አይደለም እኮ። አዲስ ነገር አለ። ረዴት ትመጣለች፣ የኢየሩስ ጓደኛ ትመጣለች። ያለው ነገር የምትነግር ነገር አለና አሁን ደግሞ ምን አለ አሁን ሌላም ሰው አምቶ እንደዚህ ለይቱ ምናምን መሆን የለበትም። ያለውን ነገር አይተሃል። ከሩም ላይ ቀጥሯት እኔ መናገር አልፈልግም ታውቃለህ። በጣም ተናድጅ ያናዳል። በጣም ማለት ስሜታዊ ያደርጋል ሳይሆን እኔ ምልህን አንዴ ሩም ላይ ተይዘዋል። እሱን የቀጠራት እንደገና ይህንን ነገር ወጥቼ እከሌ እንደዚህ አደረገ ብዬ መናገር ፈልጌ አይደለም።
ግን አሁንም ቢሆን በጣም ያናዳት እንደገና አሁን እኔም ሶሻል ሚዲያ ላይ መጥቼ ስለዚህ ጉዳይ ማውራት አልፈልግም ታውቃለህ። እና አሁን ሰው መጥራቱ ምናምን እሷ ነች ረዴት አንዳንድ የምትነግረው ነገሮች አለ እኛ የደወልንላትና ረዱ ማለት የኢየሩስ የቅርብ ጓደኛ ነች እና ጎረቤትም ግን አሁን እሷንም ጠርተህ እነዚህ አቁማ ዘኔንም ያለ ከካሜራ ውጭ ብለህ ጠርተህ ልክ አይደለም። አሰባችሁ እንትን ባለ ካሜራ እንዳለ ለእሷ ነግሬያታለሁ። ግን አሁን አንዳንድ ነገሮች ትነግርሃለች ማለት ጓደኛዋ እስከሆነች ድረስ አስፈላጊ ነው ወይ አይዲ አሁን እዛ ያን ቪዲዮ ተሰርቶ እንደገና እንደዛ ታይቶ ልጁ እንደዚህ እያደረጋት ሩም ጠርቶ እኔን በቃ ከዚህ ውጭ ምንድን ነው የምጠብቀው? አሁን ስለምን ልናወራ ነው? አይ እንድታቅ እኔ የምፈልገው ነገር በግሌ ማለት ቪዲዮም ላይ ሳይክ ስለማቅህም ለሷም ደግሞ ታማኝ እንደሆንክም ስለማቅ የምነግርህ ነገር ስላለ ነው የመጣሁት። በእውነት ሙዲንም አንቺም ኃይሌም እኔ አሁን አክብሬ ነው እዚህ ድረስ የመጣሁት ታውቃላችሁ። ከዚህ በፊትም ተናግሬያለሁ የሚዲያውን ጉዳይ ምናምን እና ሞር እንትን ይመስላል። አሁን ሰው ሌላም ሰው አባት ነኝ እያለ እየሰራ ምን እያለ ነው የሆነ ነገር እያሯሯጥኩኝ እንዲመስል ምናምን ደግሞ አልፈልግም ጭራሽ። ነው ሊሆን ይችላል እኮ አንተ እሱን በምን ታውቃለህ እኮ። ልጅቷ አንደኛ ሩም ላይ ተገኘች። ከዛ በፊትም ደግሞ ቃል ነው እናስታ ሩም ላይ ተገኘች ሲሆን ሩም ላይ ቀጠራት ብሩኬ። ሩም ላይ ቀጠራት ካፌ ላይ ቢቀጥራት ካፌ ትመጣ ነው። አንተ በብሩክ እንትን አትበል ማለት በብሩክ አትፍረድ። ረዱ ምን መሰለሽ ጓደኛዋ ነሽ። እኔ ላውራና ማለት ነው በብሩክ ብቻ መፍረድ የለብህም። መፍረድ ሳይሆን ሴት ልጅ ናት እሷ ናት እንትን የምትለው። እንዲህ ሩም ላይ ቢጠራት መታለች አይደለ? ለምን ሩም ላይ ጠራት? ካፌ ላይ ማውራት አይችሉም ነበር ወይ? ሊያወራት ከሆነ ማለት ነው። ስለዚህ ጉዳይ ግልጽ ነው፣ የሌለ ነገር ነው። ኦልሞስት ሩም እንዲጠራ ፈልጋ ቢሆንስ አንተ አሁን በምን ታውቃለህ? ቪዲዮውን ካየሽው ሩም ጠርቷት ነው። አይቼዋለሁ። አዎ ሩም ላይ እሱ ነው ሩም ላይ ጠራት። አንዴ ሁለተኛ ኦልሞስት 2 ዓመት ያለፈለት ነገር ነው እነሱ እንትን ከዛ በኋላ እንደማይገናኙ ነው ማቀው። ይሄ ነገር እንዳለ ሆኖ እንደገና እንደ አዲስ በጣም ነው የሚያናደው። ልጁ እሱ እንዳልሆነ ይታወቃል። ገብቶሻል አይደል? ምንም እንትን አዲስ ነገር የለውም። አሁን አንተ ማለት ነው ስሜታዊ ስለሆንክ አሁን ጉዳይ ውስጥ ስላለክ ምን ነግርህን ነገር ላትረዳን ትችላለህ። ገብቶሃል ነው ግን ሪያሊቲው ልታውቅ ይገባላ። ምን መሰለሽ እኔ የባለፈው ቪዲዮ በጣም አጨናንቀውኝ ነው የመጣው። እክሻል ያለውን ነገር ታውቂያለሽ። እነሱም ብዙ የለፉበት ጉዳይ አለ ምናምን እንዲበላሽ አይፈልጉም። እኔማ ያንን አክብሬ ነው አሁን ድጋሚ መጣው እና በዚህ መሃል ግን እንደገና ብሩክ ልክ ነው ምናምን ልትይኝ ከሆነ አንደኛ አንቺንም ቀየምሻለሁ። በጣም ነው ብሩክ ልክ ነው እኮ አይደለም። እንደኔ ብሩክ ልክ አይደለም። ብሩክ ልክ ነው አይደለም። ገብቷል። ብሩክ ልክ ነው ሳይሆን ግን ደግሞ እሷ በጣም ጥፋት አለባት። አጥፍታለች በጣም ግን ብሩክ ሴት ልጅ እንደዚህ ሩም ድረስ ከመጥራት ያደረሰው ነገር ምንድን ነው? ገብቶሻል? አንተ በቃ አብረሃት ስለሆንክ ብቻ የምታውቃት ስለሚመስልክ ነው። ገብቶሃል? አብረሃት ስላለክ ወይ አብረሃት ስለኖርክ አይደለም። እኔ ከአንቺ ምንም ቢሆን እኔ ቀርባታለሁ ታውቂያለሽ። ግን አታውቃት። ስለምትቀርባት አታውቃት። አብረሃት እኮ ነው የምኖረው። ትቀርባታለህ ማመን የለብህም ማለት እንዴ። አሁን እሺ ለምሳሌ ምን አለ መሰለሽ ብዙ ጊዜ እንጣላለን ሊሆን ይችላል። አንቺ እሱን አንስተሽ ሊሆን ይችላል። ምንም ሊሆን ይችላል። ግን አሁንም ቢሆን አብረን ነው የምንኖረው። ያን ያህል እንደዚህ የከፋ ነገር ከዚህ በፊት ተፈጥሮ አይደለም። ታሉት ራሱ እኮ በሷ አስቸጋሪ ባህሪ ነው አይደል? ይሁን እሱ የኔና የሷ ጉዳይ ነው። አሁን እሱ ለታነሽ አልፈልግም። አውቃለሁ። ግን ደግሞ እኔ ራሴ ሌላ ነገር እንዳወራ ያረከኝ ነው። ካሜራ ላይ ነው ስለሷ ሌላ ነገር እንዳወራ ያረከኝ ነው። ለምን ነው ስለሷ ሌላ ነገር የምታወሪው? ይሄንን ራሱ ማውራት የለብሽም። ከቻል ካንተኛውን ምን ወንድሞች ስላሉኝ ነው አንተ እንትን ለማለት የመጣሁት። ምን አለ መሰለ አንደኛ ካሜራ ላይ እንደገና መጥቻለሁ። ይሄ እንደዚህ ታሪያለች እሷ መጥፎ ባህሪ ነው። ለምን ሚዲያ ላይ ይወጣል? በቃ አላስፈላጊ ነገር ነው። ሚዲያ ላይ እሷ ዘርግፋ ወጥተዋለች። ተናድጃለሁ። ልክ አይደለም እያልኩ ነው። እንደገና እኔ መጥቼ በዚህ በኩል ሌላ ነገር ማድረግ የለብኝም። ገብቶሃል እኮ ለሚስት ያለ ክብር በጣም እናደንቃለን፣ እናከብራለን። ግን ቢሆንም ያለው ነገር እወቀው። በቃ እስከ መች ነው እሷ የምትነግር ነገር አለ፣ ለኛ የነገረችን ነገር አለ። በቃ ልጅቷ አንተ ሐዋሳ በነበርክበት ሰዓት ጥሩ ያላየችው ነገር የታዘበችው ነገር አለ። በቃ ለምን ከዚህ ጊዜ በኋላ ለምን ልነግር ተጠሽ ለምን እስካሁን ስላሳዘንከኝ ወንድሞች ስላሉኝ ጎረቤትም ታውቃለህ። አንተ ማዳን ነገር በጣም ነው የምንግባባው። በጣም ነው ከአንቺ ጋር የምትግባባው። ከዚህ በፊት ያልነገርኩህ እኔ ምክንያት ሆኜ እንድትጣሉ የአንድ ሰው ምክንያት መሆን አልፈልግም። ገብቷችኋል? በአንድ ፍቅረኛ መሀል ገብቼ እኔ ምክንያት መሆን አልፈልግም። አሁን ደግሞ ነገሩ ተጀምሯል። አንተ ምን ያህል እንደምትወዳት እያየው ስለሆነ ነው አሁን ይሄን ልነግርህ የመጣሁት። እንዳትጎዳ እሷን መጠበቅ እንደሌለብክ ልነግርህ ነው እንጂ
እኔ ወሬ ማውራት እንትን የለብኝም። እኔ ልጅ አለ ያው አንድ ምንሽን ነገር ስንት እና ወር ደግሞ አንድ ኃይሌም እያዳመጥኝ ያለ እና ስለሷ ክፉ ነገርም ላወራ አይደለም የመጣሁት የሆነ ነገር ካልሆነም አይሆንም ነው እና ግን ባለፈው የሚመጣሁት ከሷ በላይ ልጅ ስለሚያሳስበኝ ማንም ተነስቶ የኔ ልጅ ነው የሚለውን ነገር ለማውጣት እናንተ ማስጨንቃችሁኝ ነው የምታውቁት። አሁን እንደገና መተን እሷ እንደዚህ ነበረች አንተ ሐዋሳ ብሄድክበት እንደዚህ ምናምን የሚለው ነገር እኔ ባልኖርም የምትናገር አሁን ካሜራ ላይ መጣ እኔ ባልኖር ትናገረው ትችላለች አይደለ? እና እኔን ድጋሚ ያስደብረኛል። መብት ነው ትናገር። የሆነ ሲሆን ነገር መጥቶ ሊናገር ይችላል። እኔ ደግሞ ከሷ በላይ አውቃታለሁ። እኔ ስለማቅክ ስላሳዘንከኝ እኮ ነው መጥቼ እዚህ ጋር እያወራሁ ያለሁት። አዝኜልህ እኮ ነው። አማራጮች እንድታይ ፈላዘንሽልኝ አመሰግናለሁ። እኔ ሁለታችሁን የማለያየት እንትን የለኝም። ያው አንደኛ መጀመሪያ አሁንም ቢሆን ተለያይታችኋል። ገብቷል አይደል? ክፍተት ተፈጥሯል። ይሄንን ለእንትን ለማለት ነው እኔ እዚህ ጋር የተገኘሁት። ስለማቅ ስላሳዘንከኝ ነው። ለጠራችኋት እሷ ነው ምንም እንደዚህ ነው የጠራችሁት ማለት ነው ያለውን ነገር እንድታውቁ ስለሆነ እሷ አትሆንም እየተባልክ ነው። በቃ አንተ የፈለከው ብሩክና እሷ አብረው እንዲሆን ይፈልጋል አይደለም? አንተ ሐሳብ ንገረኝ። እኔ ብሩክ ከሀይሚ ጋር ነው እንዲሆን የምፈልገው። ብሩክ በጣም አናዶኛል። ከባለትዳር ሴት ጋር ሀይሚን ንቆ ከእሷ ጋር ሩም መገኘት በጣም የሚያናደርግ ነው። ሌላ ቦታ አትሆነው አይደለም ሩም መገኘት አልነበረበትም። እየታንተም ብሎ ሊሆን ይችላል ማለት ምን አይነት ልምድ ቢኖራቸው ነው? በቃ ይሄ እኮ መገመት ይችላል። አሁን ምን አለ መሰለህ ፍላጎታ እኔ አያገባኝም። ስለ ሁለታቸው ስለ ሀይሚም አያገባኝም። ስለ እናንተ ለዛ ተጨንቃችሁ ሊሆን ይችላል አውቃለሁ። ግን ደግሞ አሁን ምን አለ መሰለህ እኔ ስለዛ ጉዳይ እንደገና ተነስተህ ብሩክ ልክ ነው አይነት ነገር ልታወራኝ ከሆነ ከዛ እዚህ መጣኝ እኔ አክብሬህ ነው የመጣሁት። ብሩክ ልክ አይደለም። ብሩክ አሁንም እኔ ከካሜራም በፊትም እያወራው ነበረ። ናረዱ ደግሞ እንትን ነው እኔ እሺ እስቲ እንስማት። ግን አሁንም ቢሆን ነገር ከኔ በላይ አታውቃት። ጓደኛዋ ነች፣ የኔም ጎረቤቴ ነች ምናምን፣ ግን ከኔ በላይ አታውቃት። ስለዚህ አንተ በላይ እኔ አውቃታለሁ። በጣም አምናታለሁ። እኔ ረዴትን አምናታለሁ የምትለኝ ለዛ ነው የተቀየርኩት። ማለት ለኢየሩስ አምናለሁ። አንተም ደግሞ ምን እያልኩ እንደሆነ ገብቶሃል? እኔ ሚስቴን አውቃታለሁ። እሺ ለምን ይመስላል ማንም ሰው ተነስቶ የኔ ልጅ ነው እያለ የሚሰራው? ምን አይነት ሴት ብትሆን ነው እንደዛ አይነት ነገር እየሰሩ ያሉት? እንደዛ አይነት ነገር እንዳለ ነው አይደለም? ሪያሊቲውን እንድታውቅ ነው አይደል የመጣ ነው እዚህ ጋር። መጀመሪያ ባለፈው ቪዲዮ የሆነ ነገር ምንም ነገር ይሁን በቃ እኔ ይኸውልሽ አሁን እያወራን ያለ ነው። እሺ ተናገርሽ፣ እኔ ባልኖርም ስለምትናገሩ ነው አሁን እያወራን ያለ ነው። ግን በቻልሽው ያውቅም እንደዚህ አይነት ነገር ማንም ተነስቶ እንደዚህ የሚለው እያልሽ አታወሪ። አልፈልግም። ሰማኸኝ? እንዲያውም እውነቱን ልንገርህ ከአንተ ጋር እንደ አብራችሁ ሆናችሁ እሷ ከሌላ ወንድ ጋር ትሆናለች። ረዲት እንደዚህ አይነት ነገር በደንብ ነው የምነግርህ። ስለማውቃት ነው። አዎ በደንብ አዎ። አንተ ወንድ ልጅ ነህ፣ ፍቅር ይዘዋል፣ በፍቅር አይነት ታውሯል፣ አለቀ። እኔ ሪያሊቲውን ላወራ እንጂ ምንም ቪዲዮ ስለሆነ ምናምን አይደለም። ግን ኦዲየንስ መጀመሪያ የሰማው ነገር ነው ብዬ ነው የተገኘሁት እዚህ ጋር። አንድ ነገር ምን አለ መሰላችሁ፣ አንድ ነገር ስናወራ ከኔ ከሱ በላይ አውቃታለሁ ብላ ነው የምጣችሁ። ምን ማስረጃ አለሽ? እንዴት እንደዛ ልትይቻለሽ? እኔ እኮ ያለ እንደ ወንድም አስቤ ልክ ነው እዚህ የመጣሁት እኮ። የሆነም ሰው ተነስቶ መጥቶ እንደዚህ ሊነግረኝ ይችላል። ለምን አንቺን አምሻል? ምን ማስረጃ አለሽ? እናንተ ሁሉ ጓደኝነታችንን ታውቃለህ አይደለ? ማጣላት ብፈልግ መጀመሪያ መጥቻ አልነግርህም? ይሄ ቪዲዮ ሳይከሰት ይሄ ነገር ሳይከሰት በፊት ያኔም ቢሆን አላምንሽም ነበር። ስም እኔን አስጨርሽ። ያኔም ቢሆን ሚስቴን ካንቺ በላይ ስለማውቃት አላምንሽም። አሁንም ቢሆን አላምንሽም። እና ደግሞ አሁን ከቻልሽ እንደዚህ አይነት ነገር አንተ እሷ ድፍረት አግኝታ ብሩክ ጋር ሄዳ እንደዛ አይነት ቪዲዮ የሰራችው ሰርታለች ነው አይደለም? ነው የሰራችው። እሺ አውቀይ የሰራችው ምን አይነት ሴት ብትሆን ነው? ይሄንን ማሰብ የለብህም? ምንም አታውቅም። ለምን ይሄኛውን ነገር እኔ ጋር ለምን ታነሽ? ያለ አሁን እንትኑ ፍቅሩን ወደ ኋላ ተወውና እውነቴን ነው ወደ ኋላ ተወውና ያለውን ነገር ስማኝ። እንዳትጎዳ ነው ገብቶሃል አይደል? ተጠቀሙ ነገር አለ። ሁለታችሁ ብትለያዩ ብትጠቀም እኔ መጀመሪያ ላለያየው አንተ ይኸውልህ አዋዋል እየተበላሸ ነው። በሷ ምክንያት ሱስ ውስጥ ልትገባ እንደሆነ ስለደረስንበት ነው። እኔ ራሴን ማክሶ ነኝ ታውቃለህ ኃይሌ እኮ በቃ አጉል ቦታ እየዋልክ ነው። በሷ ምክንያት ስሜታዊ ሆናል፣ ተጎድተሃል፣ ራስን እየጎዳ ነው። ሰምቻለሁ። እኔ እንድትጎዳ አንፈልግም። ገብቶሃል? ያለ አንተ እንድትጎዳም አልፈልግም። የእሷ እስከሆነ ድረስ እና ደግሞ ጥፋቴ ችግር የለብኝም። እየሰማኸኝ ነው? ግን አንተ ስለምናከብር ስለምንወደ እንድትጎዳ አንፈልግም። አዳምጠና እሷ በማስረጃ እየነገረች ነው ልጅቷ። እሺ ሰማኸኝ? አሁን ማስረጃ አሁን እሺ ተረጋግቼ ላውራና ማለት ነው። ማስረጃ አለኝ እኔ በአይኔ በብረቱ ፔኒሶንም ስገባ አይቻታለሁ። ፎቶም አለኝ። ያው ልክ ስማኝ፣ እስኪ ስማኝ በእናትህ። እኔ ላንተ ብዬ እኮ ነው እዚህ ጋር እንትን እያልኩ ያለው። ላንተ ተብሎ እኮ ነው። አዳምጣት በቃ። እኔ አምናታለሁ። ምንም የምጠቀመው ነገር የለም። አንተ ከሷ ጋር ሆንክ
አሎንክ የኔ ጉዳይ አይደለም። ማስረጃውን ማየት ፈልጋለሁ። አሳይሃለሁ። አሁን ላይ እንትን ባሊዞም አሳይሃለሁ። ማስረጃውን አሳይሃለሁ። ገብቷል? እንደውም ካሜራ ላይ ነው። ይሄው ሰው እያየን ነው እዚህ ጋር ታሳያለሽ። አሳይሃለሁ። ሰዎቹን ማሳየት እኔ ማየት ፈልጋለሁ። አሳይሃለሁ። ችግር የለውም። አሳይሃለሁ። ለኔ ያሳየችኝ አለ እሱን እንደውም እንለቀዋለን አስፈላጊ ከሆነ ምንም ማለት አይደለም። በቃ ፕራይቬሲ የማይፈቅደው ከሆነ እንጂ ችግር የለውም። እኔ ለለቀቅ አለበት። ምክንያቱም ሰው እኔን እሷንም እኔንም ሌላ ነገር እንዲያወራ አልፈልግም። ያለውን ነገር እንዲወራ አልፈልግም። ገብቻል? ይሄ የሆነ ነገር ነው። ያው አንተን በቃ መንቃት አለብህ። እየነገርኩህ እኮ ነው። አንተ ገና እኮ ምንም ይሄን ያህል እንትን ያልክ ልጅ አይደለም ማለት ዞር ብለን ማለት ትችላለህ። ምንድነው ያስነካችሁ? ቆይ በቃ ነገርኩህ እኮ። እስቲ አውሪሽ ልስማሽ። ያለ ነገርኩህ። እኔ ጓደኛዋ ነኝ አይደል? ብዙ ጊዜ ስልክ ስታወራ ቴክስት ስትላላክ ኢቭን ማለት ነው። ሌላውን ተወውና ታውቃለህ ምን ያህል እነሱ ጓደኛ እንደሆነ ለአንተ ልነግርህ አልችልም አይደል? ያንን ተወውና በአይኔ በብረቱ ማለት ነው ስገባ ይቻታለሁ ፔንሲዮን። ከዚህ በላይ ደግሞ ምንም ልልክ አልችልም። እኔ ወንድሞች ስላሉኝ አሳዝነኸኝ እንጂ ለሌላ ጉዳይ አይደለም እዚህ ጋር የተገኘሁት። እሺ ቦታ ይሁን አይደለም የተገኘሁት። አሁን ምን አለ መሰለሽ አንዴ እኔን ደግሞ አዳምጪኝ። ትልቅ ሰዎች ነን እዚህ ጋር አይደለ? አንቺ ማስረጃ የለው ነገር ቪዲዮ ላይ አታወሪ። አንደኛ ኃይሌም አይቻለሁ ብለህ ነው ማስረጃ አይቻለሁ ብለህ ነው እኔን የጠራኸኝ። ማስረጃውን ማየት ፈልጋለሁ። ያለበለዚያ ይሄን ቪዲዮ እንዲለቀቅ አልፈልግም። ገብቶሃል? ያለ ማስረጃ ከብሩኬ ጋር አይቻታለሁ ብላለች። ከብሩኬም ከሆነ እኔ ወሬ እኔ ከብሩኬ ጋር አይደለም አብዛኛው ሰው እዚህ ጋር እያለ ያለው እኛ ተጣልተን ሊሆን ይችላል ምንም ነገር። አሁን እኔ የምልህ ይሄ ልጅ የብሩኬ ነው የሚባለው ከሆነ አክል ጊዜ በፊት ፔኒሲዮን ላይ አይቼዋለሁ እንዳለችው ከሆነ ነው አይደለ? እኔ ከአንድ ሰው ጋር አይደለም እያልኩ ያለሁት። አንድ ሰው አታውራ። አሁን አንተ እዚህ ጋር በቃ ቪዲዮ የተሰራበትን ነገር ብቻ ነው ይሄ ልጅ የሚያውቀው። አንድ ሰው አይደለም እያልኩ ያለሁት። እየነገርኩህ እኮ ነው። ተረጋግተህ ስማኝ። በጣም ከብዙ ሰው ጋር እያልኩህ ነው አይደለ? ሲጀመር ማለት ነው ይሄ የብሩክ ጥፋት አይደለም። ሲጀመር የእሷ ጥፋት ነው። የእሷ ጥፋት ነው እንዴ መጠራት ፈልጋ ግን አንተ ለምን ታውቃለህ? አረ በእናትህ እዛ እኔ ለራስህ ብዬሽ ነው ድረስ የመጣው። ስርዓት ያዝና ስማኝ። ምን መሰለሽ ጸጥ ብለህ ስማኝ። መጀመሪያ ስማኝ። እሺ እንደዚህ አንተ ያውልህ ግቢው ሁላ ማለት ነው አጠገብ ለአጠገብ ነበርን አይደል? ግቢ ወንዶች ሲገባ አይቻለሁ እያልኩ እኮ ነው። አይሰማህም እንዴ? ለምን እኔ ማላውቀውን ነገር አንቺ አታውቂም? እሺ ለማንኛውም እኔ አውቃለሁ። አሳዝነኝ ነው የመጣሁት የነበረው ግን አሁን ሳስበው ምንም የሚሰማ ሰው አይደለም። እዚህ ጋር መገኘቴን እንድጠላው እያረከኝ ነው። እኔ እኮ የሰማኝ አይደለም። በሱ ምክንያት ያላችሁ እኔ ስሜታዊ እየሆንኩ ነው ያለሁት በእውነት እንዴ ነው ሰው ለራስ ታሰብ የማያውቀው። ቆይ እኮ እየሰማት አይደለም ምንም ትዝ አይደለም እየነገረች ያለው በጣም ይሆነ ይጎን እንተም ያለካች ነገር አለ እንዴ እኔ ግራ እየገባኝ ነው። አባ ወዚህ ነው የመጣ ነው። በቃ አሁን ስለሷ መጥፎ ነገር እናወራው። ከሷ ይልቅ ብሩኬን አንናገር። ሩም ድረስ ደውሎ የጠራት ሰው ያለ የሆነ በቃ ትረዳኛለህ ብዬ ነበር ያሰብኩት። እውነቱን ለመናገር ብሩኬ ጥፋት እንዳጠፋ ሆኖ እሷ ጋር ያለው ደግሞ ከሷ መራቅ አለበት። እሷም ጥፋት አለባት እያልኩ እኔ ይሄ ሁሉ ነገር ሲያይ ይረዳኛል ብዬ ነው እዚህ ድረስ የመጣሁት። ያልኩ ያንተ ጉዳያችን ነው ብለን ነው በቃ አሁን ልንገርሽ አይደል? ታዝኖልህ ነው እየገባ አይደለም። አንደኛ መረጃ የለው ነገር መናገር ነው በቃ የሚሆንባችሁ። መረጃ አለኝ እያልኩ እኮ ነው። ቆይ እኔን ውሸታም ለማስባል ነው ምንድነው? አንተ አሁን አላማ የታለ መረጃ አለኝ እያልኩ ነው አይደል? ከብሩኬ ጋር የተሻታለ አሳይቼ ካለው አይደል አይደል? አሳይቼው ነው እንጂ እሱ ዶላር አይደለም እዚህ ጋር ያስመጣኝ። ድጋሚ ሌላ ሰው አካተሽ ምናምን ከምታወሪ ከብሩኬ ጋር የተሻታለ አይተሻታቂያለሽ። 2 አመት ሆኗል። እኔ አሁን ስለ ብሩኬ አይደለም እያወራሁ ያለሁት። ደግሞ ብሩክ አይደለም ማታወሪው ሰማኝ። ብሩክ አይደለም ሲጀመር ጥፋተኛው እየሩስ ነው ጥፋተኛው። ባርቅ ምንም አታመጣም። ያው ለራስህ ብዬ ነው የመጣሁት። ብዬ ነው እንዴ ራቅሽ አውሪኝ። ለአንተ ብዬ እኮ ነው እዚህ ድረስ የመጣሁት። አልፈልግም በቃ አትምጪ ወደዛ ራቅ ብለሽ አውሪኝ። ምን ነው የሚያገፋትር? ለአንተ ብዬ ነው አይደል እዚህ ድረስ የመጣሁት። የሚያገፋትር ነገር አለ? አልፈልግም በቃ ስለዚህ ጉዳይ እንድታወሪ አልፈልግም። ለምን የመጣሽ ነው አንቺ ማለት ነው? ተደፍኗል። እሺ በቃ ተረጋጊ። አታልቅሽ ብዬ ነው እንጂ ሌላ ነገር አስቤ ነው እንዴ የመጣሁት እዚህ ጋር። ጤነኛ አይደለም። ተረጋጊ በቃ አንተ ይኸውልህ ተረጋጋሽ። በእናትህ እንዲያውም ማለት ነው ከስልክህን ዞር ተረጋጊ። ተረጋጊ ነኝ አስጀበርካት እኮ ልጅቷ ለአንተ ለራስህ ብላ እኮ አልፈልግማ በቃ ስለ እንደዚህ አይነት ጉዳይ ልናወራ አይደለም የመጣ ነው አይደል? አንተ ነህ ለዚህ እናንተ ናችሁ እንደዚህ ያረጋጋው ነገር በቃ ለዚህ ነው የጠራችሁ። አንተ ሴት ልጅ ላይ እጅን ታነሳለህ።
ለአንተ ብላ ወጣችበት እሷ። በእናትህ በቃ ለዚህ ነው አይደል የጠራች? አመሰግናለሁ ለዚህ ከሆነ ማለት ነው። አሁንም ቢሆን ግን ማለት ነው ማወቅ ያለባችሁ ነገር ያለ ማስረጃ እናንተም እንደዚህ አይነት ነገር አልፈልግም። ተጨማሪ ችግሮችን እያመጣችሁ ነው ያላችሁ። ለራስ ተብሎ እኛ አይመለከተችው ይሰናል ከመሽ ጀምሮ ነው በቃ አልፈልግም። አንተ ለሴት ልጅ ክብር እንዳለ ነው ማቋራ አንተ ለምንድን ነው እንደዚህ የምትገባኝ? አንተ ላይ መሰንዘር ከብዶ ስለዚህ ነገር ነው አይደለም የመጣ ነው። አንተም ብትሆን በቃ ለዚህ አይደለም ስለማከብርህ ይሁን ለዚህ አይደለም የጠራችሁኝ አይደል? አክብሬ አይደለም ስማኝ፣ እየሰማኝ ነው። ለምንድን ነው ስለዚህ ጉዳይ እያወራሁ ነው አይደል? ሴት ላይ ግን መሰንዘር አልነበረብህም። እሺ በቃ ራሷ ነች እንደዚህ ያወራችሁ። አንተም ተወኝ በቃ ተው፣ አንተ ተረጋጋኝ። ያልጠበቅኩት ነገር የተፈጠረው አምኖ ይቀበላል ብዬ ነበረ፣ ግን ምን እንዳስነካችሁ አላቅም። በጣም ነው የሚወዳትና ከሷ መራቁን ለምን እንዳልፈልገው አላቅም። ምን አይነት ድግምት እንደሆነ አላቅም። በጣም ነው የሚያናድደው። በቃ ቀጣይ ያለው ነገር አዲስ ነገር ተከታትለን እናቀርብላችኋለን። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። እናመሰግናለን።